ከአንድ ሰው ጋር ስትተኙ በመንፈሳዊ ዓለም ውስጥ ምን ይፈጠራል? አንደኛው ቆሮንቶስ ቁጥር 19ና 20 ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። ብዙ አማኞች አዛውንትም ሆኑ ወጣቶች ራሳቸውን በዲያብሎስ መጨቆንና በዝሙት ሕይወት ውስጥ እየተሰቃዩ ይገኛሉ። መጽሐፍ ቅዱስም ለዝሙት ኃጢአት የሚከፈል ከባድ ዋጋ እንዳለ በግልጽ ያስረዳናል። ኦሪት ዘጸአት ምዕራፍ 20 ቁጥር 14 አታመንዝር። ይህ የፈጣሪ ትእዛዝ ነው። አንደኛ ወደ ተሰሎንቄ ሰዎች ምዕራፍ 4 ቁጥር 3 ይህ የእግዚአብሔር ፍቃድ እርሱም መቅደሳችሁ ነውና ከዝሙት እንድትርቁ። አሁን የምንኖርባት ዓለም ላይ ዝሙት በጣም የተለመደ ነገር ሆኗል። ነገር ግን እንደዚች በተለወጠች ዓለም ውስጥ እንኳን የእግዚአብሔር መሠረት አሁንም የጸና ነው። የይሁዳ መልእክት ምዕራፍ 1 ቁጥር 4 ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልከው ገብተዋሉና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ንጉሣችንንና ጌታችንንም ብቻውን ያለውን ኢየሱስ ክርስቶስን ይከዳሉ። ጋብቻን የፈጠረው ራሱ አምላካችን እግዚአብሔር ነው። ይህንንም ያቋቋመበት አንደኛው ምክንያት ለወንድና ለሚስቱ የጾታ ፍላጎት ነው። የጾታ ግንኙነት በአንድ ወንድና በሚስቱ መካከል በጋብቻ ውስጥ መሆን አለበት እንጂ ጊዜያዊ ፍላጎታቸውን ለማርካት በሚፈልጉ ሁለት ሰዎች መካከል አስደሳች እንቅስቃሴ እንዲሆን አይደለም። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኖረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኖራት። ስለዚህ ከአንድ ሰው ጋር ስትተኙ ምን ይፈጠራል? ሁለታችሁም በመንፈስ የተለያዩ ነገሮችን ትለዋወጣላችሁ። በግብረ ሥጋ ግንኙነት ወቅት የሚፈጸሙት ሥጋዊ ነገሮች ብቻ ሳይሆኑ ብዙ ሰዎች እንኳን የማያውቁት በመንፈስ የሆነ ነገር እየተከናወነ ነው። በሁለቱ ሰዎች መካከልም የሚደረግ መንፈሳዊ ሽግግር አለ። አንደኛው ቆሮንቶስ ምዕራፍ 6 ቁጥር 16 ከጋለሞታ ጋር የሚተባበር አንድ ሥጋ እንዲሆን አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብሏልና። ስለዚህ ከምተኙት ሰው ጋር በመንፈስ ራሳችሁን እያቀላቀላችሁ ነው። በመንፈሳዊ ዓለም ውስጥም አንድ ነን እያላችሁ ነው። የዛ ሰው መንፈሶችና የሚነኳቸው መናፍስት አሁን ወደ ሕይወታችሁ መግቢያ በር አላቸው። እነሱን የሚያጠቃቸው መንፈስ ሁሉ እናንተን ያጠቃል። በሌላ አባባል ይህ ምን ማለት ነው ካላችሁ፣ በማይታየው ዓለም ውስጥ እነዚህ ሁለቱ ሰዎች ተጋብተዋል። ዝሙት በሰዎች መካከል መንፈሳዊ ትስስርን ይፈጥራል። በግንኙነት ውስጥ የነበሩ ሁለት ሰዎች ሲለያዩ ለምንድን ነው ከባድ የሚሆንባቸው? አንድ ነገር ከራሳቸው የተወሰደ ያህል ይመስላቸዋል። ውስጣቸው የሚጎል አንድ ባዶ ነገርም እንዳለ ይሰማቸዋል። ያ የጎደለው ባዶ ነገር ሌላኛው ሰው ጋር ነው። እነዚህ ሁለት ሰዎች ለ3 ወይም ለ5 ዓመታት ምንም ነገር ላያወሩ ይችላሉ። ነገር ግን ከቀድሞ ፍቅረኛቸው አንድ ቴክስት ሜሴጅ ሲገባ ልባቸው ይደነግጣል፣ ልባቸው ይመታል። ለምን ብላችሁ ከጠየቃችሁም ሁለቱ አንድ ሥጋ ሆነዋልና። ጊዜ ሁሉንም ነገር ይፈታል ሲባል ሰምታችሁ ሊሆን ይችላል። ይህ በፍጹም ስህተት ነው። ጊዜ የመንፈስን ነገር በፍጹም አያስተካክልም፣ አይፈታምም። ብዙ ጊዜ የትዳር መበላሸቶች የሚታዩት እዚህ ጋር ነው። ከሁለቱ ሰዎች መካከል አንዱ ከትዳር በፊት ከብዙ ሰዎች ጋር የተኛ ወይም የተኛች ከሆነች አሁን ባላት ትዳር ላይ ባለቤቷ ወይም ደግሞ አሁን ባለው ትዳር ላይ ባለቤቱ በፊት በቀደመው ሕይወቱ ከተኛቸው ሰዎች ጋር ከተኛቻቸው ሰዎች ጋር በመንፈሳዊ ዓለም ውስጥ እየተፎካከሩ ነው። ይህንን መንፈስ ማሸነፍ ካልቻሉ በትዳራቸው ውስጥ ደስተኛ አይሆኑም ማለት ነው። ምክንያቱም ከብዙ ሰዎች ጋር ዝሙትን ፈጽመዋሉና። አሁን ላይ ምንም ያህል ትዳር ውስጥ ብትገቡና እንደ አዲስ ብትወለዱም የእናንተ መንፈስ በሌላ ሰው አካል ውስጥ አለ። በዚህ ሰዓት ሥጋችሁ አልዳንም፣ መንፈሳችሁ ግን ድኗል። ነገር ግን አሁንም በሥጋችሁ ትኖራላችሁ። ሥጋችሁም የነበረበትን ያስታውሳል። በዚህም ምክንያት እንደ ቀድሞ መኖርን ይመኛል ማለት ነው። ለሕይወታችሁ ከእግዚአብሔር ፍቃድ ውጪ ከወንዶች ወይም ከሴቶች ጋር ስትተኙ የተለያዩ መናፍስት ወደ ሕይወታችሁ እንዲመጡና እንዲበለጽጉ በሩን ከፍታችኋል። መጽሐፍ ቅዱስ ስለ ሰውነታችንና ስለ መንፈስ ቅዱስ ማደሪያ ምን ይላል? አንደኛው ቆሮንቶስ ምዕራፍ 6 ከቁጥር 13 እስከ 20 ላይ በደንብ ተብራርቶልናል። መጽሐፍ ቅዱስ ስለ ዝሙት ይናገራል። ሰውነታችንን ስለ ማክበርም ግልጽ ነው። ሰውነታችን የክርስቶስ ቤተ መቅደስ ነው ይላል። ማንም ሰው ሥጋውን እንደ ዝሙት ያለውን ኃጢአት ሲሰራ በገዛ ሥጋው ላይ ይበድላል። እርሱም የክርስቶስ ቤተ መቅደስ የሆነ ቅዱስ መቅደስ ነውና። አንደኛው ቆሮንቶስ ምዕራፍ 7 ቁጥር 23 በዋጋ ተገዝታችኋል፣ የሰው ባሪያዎች አትሆኑ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 13 መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይህንንም ያንም ያጠፋቸዋል። ሥጋ ግን ለጌታ ነው እንጂ ለዝሙት አይደለም፣
ጌታም ለሥጋ ነው። ሰውነታችን የላቀ ዓላማ አለው። የእግዚአብሔርን መንፈስና የልዑል መገኘትን ያካትታል። እግዚአብሔር በእናንተ ውስጥ ይኖራል ማለት ነው። የእግዚአብሔር ልጅ ከሆናችሁ በሰውነታችሁ የምትወዱትን ማድረግ አትችሉም። ለእግዚአብሔር መታዘዝ አለባችሁ። እግዚአብሔር አምላኬ ነው ካላችሁ በተግባራችሁ አሳዩ። የሉቃስ ወንጌል ምዕራፍ 6 ቁጥር 46። ስለምን ጌታ ሆይ ትሉኛላችሁ የሚለውን አታደርጉም? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 15 እና 16። ሥጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላደርጋቸውን? አይገባም። ወይስ ከጋለሞታ ጋር የሚተባበር አንድ ሥጋ እንዲሆን አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብለዋልና። ቁጥር 17 እና 18 ላይ እንዲህ ይላል፣ ከጌታ ጋር የሚተባበር ግን አንድ መንፈስ ነው። ከዝሙት ሽሹ። በእንደዚህ አይነት ነገር እየተፈተናችሁ ከሆነ ራሳችሁን አንድ ጥያቄ ጠይቁ። ከምተኛው ሰው ጋር በሥጋም ሆነ በመንፈስ አንድ መሆን እፈልጋለሁ ብላችሁ ራሳችሁን ጠይቁ። ስለተከታተላችሁኝ አመሰግናለሁ። እግዚአብሔር ይጠብቀን።